ዋና ዋና ዜናዎች በዞኑ የሚገኙ ብሔር ብሔረሰቦችን ታሪክ፣ ባህልና እሴት ለማሳደግ ጥናት ላይ የተመሰረቱ ስራዎችን ማጠናከር እንደሚገባ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የብሔረሰቦች ምክር ቤት ገለጸ። በተሽከርካሪ ላይ የሚለጠፉ የሶስተኛ ወገን መድህን አገልግሎት ላይ ትኩረት በማድረግ የቁጥጥር ስራ እየተሰራ መሆኑን የከፋ ዞን ፖሊስ መምሪያ አስታወቀ። ከክልሉ ወደ ማዕከላዊና ዓለም አቀፍ ገበያዎች የሚቀርቡ ምርቶች ግብይትና ዝውውር ላይ ይስተዋሉ የነበሩ ችግሮችን መቆጣጠር መቻሉን ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ተናገሩ። ካፋ የቡና መገኛ ብቻ ሳትሆን የቡና ልማት ግብይትና ምርምር ማዕከል ለማድረግ እየተሰራ መሆኑ ተገለጸ። የሚሉት ከዜናዎቻችን መካከል ዋና ዋናዎቹ ናቸው። ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። አጫጭር ዜናዎችን እናስቀድማለን። ባለፉት 6 ወራት ከ900 በላይ የወንጀልና ፍትሐ ብሔር መዝገቦች ላይ ውሳኔ ማሳለፉን በከፋ ዞን የገዋታ ወረዳ ፍርድ ቤት አስታወቀም። የባህል ፍርድ ቤቶችን በተለያዩ ቀበሌዎች ተደራሽ ለማድረግ እየተሰራ መሆኑን ፍርድ ቤቱ ገልጿል። የፍርድ ቤቱ ፕሬዝዳንት ወይዘሮ ራሄል ተካ ፍትህ የሰፈነበት አካባቢ እንዲፈጠር ፍርድ ቤቶች የማይተካ ሚና እንዳላቸው ገልጸዋል። በተያዘው በጀት ዓመት አጋማሽ ከቀረቡ 1077 የወንጀልና ፍትሐ ብሔር መዝገቦች 937ቱ ውሳኔ እንደተሰጠባቸው ተናግረዋል። የባልና ሚስት ፍቺ በብዛት የሚቀርቡ መዝገቦች መሆናቸውን ገልጸው መሰል ጉዳዮች ወደ ፍርድ ሂደት ከማምራታቸው በፊት በሽምግልና እርቅ እንዲፈጸም ጥረት ይደረጋል ያሉት ወይዘሮ ራሄል ከዛ አልፎ ሲገኝ ውሳኔ እንደሚሰጥ ገልጸዋል። የባህል ፍርድ ቤቶች የፍርድ ቤቶችን ተግባር በብዙ መልኩ እያቀለሉ እንደሚገኙ ገልጸው ከ6 ቀበሌዎች ይህ ተግባር እየተከናወነ መሆኑን ጠቁመዋል። ፍርድ ቤቱ ባለፉት 6 ወራት 467,000 ብር ከዳኝነት አገልግሎት ማግኘቱን ፕሬዝዳንቷ ገልጸዋል። ባለፉት 5 ወራት ከ73.7 ሚሊዮን ብር በላይ ገቢ መሰብሰብ መቻሉን የሺሾንዴ ወረዳ ገቢዎች ጽሕፈት ቤት ገለጸም። የወረዳው ገቢዎች ጽሕፈት ቤት ኃላፊ አቶ ተረፈ አለሙ እቅዱን ለማሳካት የገቢ አማራጮችን በማስፋት እየተሰራ መሆኑን ተናግረዋል። ከተሻሻለው የገቢ ግብር አዋጅ ዘግይቶ ወደ ስራ በመገባቱ ግብር ከፋዮች በተቀመጠው ጊዜ መሰረት ያለመክፈል ችግር፣ የገጠር መጠቀሚያ መሬት ግብር ተጠናቆ አለመግባቱ፣ ግብር ከፋዩ ከግንዛቤ ችግር አለመውጣቱና መሰል ችግሮች ለአፈጻጸም ማነስ በምክንያት ተጠቅሷል። የገቢ አሰባሰብ ስራ በታቀደው ልክ እንዲሳለጥ የግብር ከፋዩ ማህበረሰብ ሚና ከፍተኛ በመሆኑ በወቅቱ በመክፈል የበኩሉን እንዲወጣ አስገንዝበዋል። በእስካሁኑ ከእቅድ አንጻር የተሰበሰበው ገቢ በቂ አለመሆኑን ገልጸው በገቢ አሰባሰብ ሂደት ውስጥ ተግዳሮት የሆኑ ችግሮችን በመለየት በቀጣይ እቅዱን ለማሳካት እንደሚሰሩ ተናግረዋል። ጽሕፈት ቤቱ በተያያዘው በጀት ዓመት 210 ሚሊዮን 454 ሺህ ብር ለመሰብሰብ አቅዶ እየሰራ መሆኑንም ገልጸዋል። ወደ ዝርዝር ዜናዎች አለፍን። በዞኑ የሚገኙ ብሔር ብሔረሰቦችን ታሪክ፣ ባህልና እሴት ለማሳደግ ጥናት ላይ የተመሰረቱ ስራዎችን ማጠናከር እንደሚገባ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብሔር ብሔረሰቦች ምክር ቤት ሰብሳቢ አቶ ጌታቸው ኬኒ ተናገሩም። ሰብሳቢው ይህንን ያሉት በክልሉ ብሔር ብሔረሰቦች ምክር ቤት አዘጋጅነት የካፍቾ ናይና ጻራ ብሔረሰብ የጋራ እሴት ጥናት ላይ ምክክር በተደረገበት ወቅት ነው። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። ምህረት ማሞት አቀርበዋለች። በክልሉ ብሔር ብሔረሰቦች ምክር ቤት አዘጋጅነት በከፋ ዞን የሚገኙ ነባር ብሔረሰቦች የጋራ እሴትን ማጠናከር የሚያስችል ምክክር መድረክ በቦንጋ ከተማ ተካሂዷል። በመድረኩ የተሳተፉ የብሔረሰቦቹ ተወካዮች የማህበረሰቡን ቋንቋ፣ ባህልና እሴት ለማሳደግ እየተከናወኑ ያሉ ተግባራቶች አበረታች መሆናቸውን ገልጸው የተጀመረው እንቅስቃሴ ወደ ላቀ ደረጃ ለማሳደግ የበኩላቸውን ድርሻ እየተወጡ እንደሚገኙ አንስተዋል። በመድረኩ በከፈቾ ናይና ጻራ የጋራ እሴቶች ዙሪያ ጥናታዊ ጽሑፍ ያቀረቡት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ምክር ቤት የግጭት አፈታትና እሴት ጥናት ንቃተ ህገ መንግስት ዳይሬክተር አቶ አትርሴ ዳጉሳም የጥናቱ ዓላማ በዞኑ ያሉ የተለያዩ ብሔር ብሔረሰቦችን የጋራ እሴቶችን ለማሳደግ ነው ብለዋል። እሴቶቻቸውን ማጥናትና እነዛን እሴቶች ለበጎ ዓላማ በማዋል ህብረተሰቡ አንዱ ልምድ እየወሰደ ልምድ እየቀሰመ ወደ ራሱ የሚወስድበት ሂደት መፍጠር ነው። የከፋ የናይ የጻራ ወደ ሸካ ዞንም ወስደን የሸኮም የመጃንገም የሸካቸው ብሔረሰቡን እንዲጠቀሙ ማድረግ ነው። በሸኮ ውስጥ ያሉትን ምዕራቦም ውስጥ ያሉትን በክልል ውስጥ ያሉት አጠቃላይ ብሔር ብሔረሰቦች የጋራ እሴቶችን ለይቶ እነሱን ያዳበሩ ያጎለበቱ ሌሎች እንዲያውቁ አድርጎ መጨረሻ ላይ በማሳተም በጥራዝ መልክ አስቀምጦ ለተለያዩ ጥናታዊ ጽሑፎችና ለተለያዩ ነገሮች ማጣቀሻ አድርጎ እንዲጠቀሙ
የማድረግ ስራ ነው እየሰራን ያለው። ጥናቱ የነባር ብሔረሰቦችን አኗኗር ዘይቤ የሚዳስስና የጋራ ማንነታቸውና መገለጫቸውን የሚያሳይ መሆኑንም ተናግረዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብሔር ብሔረሰቦች ምክር ቤት አፈ ጉባኤ አቶ ጌታቸው ኬኒም በክልሉ የቋንቋና የባህል እንዲሁም የጋራ እሴቶችን ለማሳደግ በተደረገው ጥረትም ማንነትና ባህልን የማስተዋወቅ ስራ በስፋት እየተሰራ ነው ብለዋል። ጥረት ከተደረገባቸው አካባቢዎች አንዱ ከፋ ዞን መሆኑ የተናገሩት አቶ ጌታቸውም ዞኑ የተለያዩ ብሔር ብሔረሰቦች ተከባብሮና ተቻችሎ የሚኖሩበት ነው ብለው ከዚህም በተጨማሪ ለኢኮኖሚ ማህበራዊና ፖለቲካዊ እድገት ከፍተኛ አስተዋጽኦ እያበረከተ መሆኑን ገልጸዋል። የሶስቱ ብሔረሰቦች በክልላችን 13 ብሔረሰቦች አሉ። 13 ብሔረሰቦች 3 ብሔረሰቦች በከፋ ዞን የሚገኙ ናቸው። ስለዚህ በከፋ ዞን የሚገኙት ካፊቾ፣ ጻራ እና ላይ አሁን ከቀድሞ ክልል ጥናቶች ተደርጎ እኛም አዲስ ክልል ከተደራጀን በኋላ የበለጠ ጥናት ያስፈልጋል ተብሎ ምሁራኖች ጊዜ ሰጥቶ በተገቢው ጥናት የተደረገበት ሁኔታዎች አሉ። ስለዚህ በተደረገ ጥናት በርካታ በተለይ በሶስቱ ብሔረሰቦች በእሴቶቻቸው በባህላዊ በሁሉ በአስተዳደራዊ በርካታ በኢኮኖሚም በፖለቲካዊ በተለያዩ በከፋ ዞን ባሉት አልፎም በጎረቤት ዞኖች በርካታ አስተዋጽኦ ያበረከቱት ህዝቦች ናቸው። ብሔረሰቦቹ ማንነታቸውና የጋራ እሴቶችን በማጠናከርና በማሳየት ኖረዋል ያሉት አቶ ጌታቸውም ይህንን ታሪክ ባህልና እሴቶችን ለማሳደግ ጥናት ላይ የተመሰረተ ስራዎችን ማጠናከር እንደሚገባም ገልጸዋል። ትልቁና ዋና ነገር ሀገር ሽማግሌዎች፣ የአካባቢ ተወላጆች፣ የአካባቢ ምሁራኖች በተለይ አሁን በጀመርነው ጥናት ላይ በጣም ትልቁ ሚና የሚጫወቱ ናቸው። ምክንያቱም መሬት ላይ ያለው ነባራዊ ሁኔታ የሚያውቁት የአካባቢ ምሁራኖች፣ ሀገር ሽማግሌዎች፣ ወጣቶችም ስለሆነ አሁን እኛ ጀመር እንጂ ከዚህ የበለጠ በሚቀሩት ጊዜያቶች ላይ ከዚህ የበለጠ የሚያስፈልጉ መረጃዎችን የሚደብሩ ሀሳቦችም ካለ ጨምሮ ይህን ያጠናነው ጥናት ለክልሉ ብቻ ሳይሆን ለሌሎች ክልሎችም ተሞክሮ እንደሆነና ይህን ተሞክሮ ወስደን በሌሎች ብሔረሰቦች ላይ ለመስራት ትኩረት ሰጥተን ለመስራት ነው። ያ ክልሉ ከተመሰረተ ቀርቦ ነው የተመሰረተው። ይህ በቀድሞ ክልሉም የተደረጉ ጥናቶች አሉ። ትልቁና ዋና ነገር አሁን እኛ በዚህ በከፋ ዞን ባለው 3 ብሔረሰቦች ነው የጀመርነው። ስለዚህ ይህን ተሞክሮ ወስደን በሌሎች ላይ የማስፋት ነው ማለት የተጀመሩ ነገሮች አሉ። ግን ይሄ ወደ ጽሁፍ የተቀየረ ስለሌለ ይህን እንደመነሻ አድርገን በሌሎች ብሔረሰቦች ላይ አሰርተን የሚሰራ ይሆናል። በምክክር መድረኩ የከፍቾ ናይና የጻራ ብሔረሰብ ምሁራኖችና ሽማግሌዎች እንዲሁም ባለድርሻ አካላትም ተሳታፊ ሆነዋል። በከፋ ዞን የሚገኙ ታሪካዊ ቅርሶችና እምቅ የተፈጥሮ ሀብቶች ተጠብቀው እንዲቆዩና እንዲለሙ እንዲሁም ለዓለም ማስተዋወቅ በሚቻልበት ሁኔታ ላይ መስራት እንደሚገባ ተገለጸም። በቱሪዝም ሚኒስቴር መስሪያ ቤት የተመራ ቱር ኢትዮጵያ ልዑክ በከፋ ዞን ዴቻ ወረዳ የቡና መገኛ በሆነችው ማኪራ ቡኒ መንደር ጎብኝተዋል። ዘገባው የባልደረባችን አንተነህ ፍቃዱ ነው፣ እንደሚከተለው ያቀርበዋል። የቡና ታሪክ ተመራማሪ የሆኑት አቶ ሰለሞን ተክሌ ጎብኚዎቹን ከታሪክ ጋር ለመተዋወቅ እንኳን ደህና መጣችሁ በማለት ቡናን ለዓለም ያበረከተችው ሀገር ከፋ እንደሆነች አስረድተዋል። ኮፊ አረቢካ የተሰኘችው ቦታ ከፋ ነው ያሉት አቶ ሰለሞን የእናትን ስም መልሱ የሚል ዘመቻ ጀምር ያለው በማለትም አብራርተዋል። ለዚህም ቡና ከፋ ላይ በመገኘቱ በርካታ የዓለም ሀገራት የመሰከሩት እና በርካታ የተጻፉ ዶክመንቶች ያለው ስለሆነ ታሪክን መሻርም ሆነ መቀየር የማይቻል መሆኑን ነው አቶ ሰለሞን የተናገሩት። ኢትዮጵያ ያላትን የቱሪስት መስህቦች ለማልማትና ለማስተዋወቅ ትኩረት ሰጥታ እየሰራች መሆኑን በቱሪዝም ሚኒስቴር የመረጃ ሲኒየር ባለሙያ አቶ አለማየሁ ወርቄጃ ተናግረዋል። ለቱሪዝም ዘርፍ በተሰጠው ትኩረት የገቢ ምንጭ እና የስራ ዕድል ፈጠራ እንዲሆን ለማድረግ እየተሰራ መሆኑንም ጠቅሰዋል። በሀገራችን የቡና መስመር ተብሎ ከተለዩ አካባቢዎች አንዱ ከፋ መሆኑን ጠቅሰው በዞኑ ያለው የቡና ሀብት የቱሪስት መስህብ እንደሆነም አስረድተዋል። በዞኑ ያለው እምቅ የተፈጥሮና ታሪካዊ ሀብቶችና ጸጋዎች በዓለም በማስተዋወቅ የገቢ ምንጭና የስራ ዕድል ፈጠራ መስክ ማድረግ ያስፈልጋል ብለዋል። ከልዑኩ አንዱ የሆኑት የቱሪዝም ጋዜጠኛ አቶ ዘሪሁን ግርማ በበኩላቸው ኢትዮጵያ ምድረ ቀደምት ሆና እንድትታወቅ ካደረጋት ሀብቶች አንዱ ቡና መሆኑን ጠቅሰዋል።
የከፋን ቡና ቱሪዝም ለማሳደግ ከፍተኛ ምርታማነት አቅም አለው ያሉት ጋዜጠኛው ያለውን አቅም በማልማትና በማስተዋወቅ ተጠቃሚ መሆን ያስፈልጋል ብለዋል። በከፋ ዞን ዴቻ ወረዳ ማኪራ ቀበሌ ቡኒ መንደር የሚገኘውን የተፈጥሮ ጫካ ቡና በማየታቸው እድለኛ መሆናቸውንም አንስተዋል። የቡናን ታሪክ ማንም እንደማይቀይረው የተናገሩት ጋዜጠኛ ጎብኚው ታሪክ በራሱ አንድ የቱሪስት መዳረሻ መሆኑን ጠቅሰዋል። የከፋ ዞን ዴቻ ወረዳ ማኪራ ቀበሌ ቡኒ መንደር ለዓለም ቡናን ያበረከተች ምድር መሆኗን በጉብኝቱ ላይ የተገኙት የዴቻ ወረዳ ዋና አስተዳዳሪ አቶ ወንዱ አደሜ ተናግረዋል። አካባቢው ፍጹም ሰላም፣ እንግዳ ተቀባይና ሰው አክባሪ ማህበረሰብ ያለበትና ተፈጥሮና ሰው ተስማምቶ የሚኖሩበት መሆኑን ተናግረዋል። ጎብኚዎች የተመለከቷቸውን ተፈጥሯዊና ሰው ሰራሽ መስህቦች ለዓለም በማስተዋወቅ ኃላፊነታቸውን እንዲወጡም ጠይቀዋል። በዞኑ ከ138 በላይ የቱሪስት መዳረሻዎች በመለየት የማልማትና የመንከባከብ ስራ መጀመሩን የከፋ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ ታሪኳ ታከለ ተናግረዋል። የተፈጥሮ ጫካ ቡና ከማኪራ ቡኒ ጀምሮ በዞኑ አብዛኛው አካባቢዎች ላይ እንዳለም ተናግረው ይኸውም የሰው እጅ ንክኪ ያልታከለበት መሆኑን ጠቅሰዋል። በቱር ኢትዮጵያ ጉብኝት ላይ የቱሪዝም ሚኒስቴር ባለሙያዎች፣ አስጎብኚ ድርጅቶች፣ የቱሪዝም ማህበራት ተወካዮችና በቱሪዝም ዘርፍ የሚሰሩ ጋዜጠኞች ተሳትፈዋል። በተያያዘ ዜና በኢፌዴሪ ቱሪዝም ሚኒስቴር መስሪያ ቤት የተመራ ልዑክ የቦንጋ ብሔራዊ የቡና ሙዚየምን ጎብኝተዋል። ከፋ የቡና መገኛ ብቻ ሳትሆን የቡና ልማት ግብይትና ምርምር ማዕከል ለማድረግ እየሰራ መሆኑን ተገልጿል። ዘገባው የአንተነህ ፍቃዱ ነው፣ እንደሚከተለው አሰናድቶታል። ሙዚየሙን በጎበኙት ጊዜ ናቡ ኢትዮጵያ ፕሮጀክት የደቡብ ምዕራብ ሪጅን ዋና ዳይሬክተር አቶ አሳዬ አለማየሁ ባደረጉት ንግግር ከፋ ቡናን ለዓለም ያበረከተች ባለ ታሪክና ባለጸጋ ምድር መሆኗን አንስተዋል። ማህበረሰቡ የቆየ የደን አጠባበቅ ባህል ያለውና ከደን ጋር ተግባብቶ የሚኖር መሆኑንም አስረድተዋል። የቦንጋ ብሔራዊ ቡና ሙዚየም ዳይሬክተር መምህር ተሻገር ታደሰ በበኩላቸው ከፋ የቡና መገኛ ብቻ ሳትሆን የቱሪስት መዳረሻ ሊሆኑ የሚችሉ እምቅ ጸጋዎች ባለቤት መሆኗንም አብራርተዋል። መምህር ተሻገር አክለው የቦንጋ ብሔራዊ የቡና ሙዚየም የሀገሪቱ የቀድሞ ርዕሰ ብሔር ፕሬዝዳንት ግርማ ወልደ ጊዮርጊስ ሰኔ 21 ቀን 1990 ዓመተ ምህረት ቦንጋ ከተማ በመገኘት የመሰረት ድንጋይ እንዳስቀመጡም አንስተዋል። በቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሚያዝያ 6 2017 ዓመተ ምህረት የተመረቀው የቦንጋ ብሔራዊ ቡና ሙዚየም በተለያዩ ምክንያቶች የህዝቡ የመልካም አስተዳደር ጥያቄ ሆኖ መቆየቱን በጉብኝቱ ወቅት ተነስተዋል። የከፋ ዞን ዋና አፈ ጉባኤ ወይዘሮ አሚናት ሀሰን ከፋ ታይተው የማይጠገቡ የቱሪስት መዳረሻዎች እንደሚገኙባት ገልጸዋል። ጉብኝቱ ላይ የከፋ ንጉስ ኮላዎቾቺ ግርማ ኪዳኔ እና ምክረቾ አባላት፣ የቦንጋ ዩኒቨርሲቲ ከፍተኛ አመራሮች፣ የከፋ ዞን ባህል ቱሪዝም እና ስፖርት መምሪያ ኃላፊ ወይዘሮ ታሪኳ ታከለን ጨምሮ የዞኑ ከፍተኛ አመራሮችና ባለድርሻ አካላት ተገኝተዋል። በተሽከርካሪ ላይ የሚለጠፉ የሶስተኛ ወገን መድህን አገልግሎት ላይ ትኩረት በማድረግ የቁጥጥር ስራ እየተሰራ መሆኑን የከፋ ዞን ፖሊስ መምሪያ አስታወቀም። ለተግባሩ ስኬታማነት በየደረጃው የሚገኙ አካላት ትብብራቸውን እንዲያጠናክሩም ጠይቀዋል። ዘገባው የባልደረባችን ፍጹም ተሾመ ነው፣ እንደሚከተለው ያቀርበዋል። በተሽከርካሪ አደጋ ምክንያት የሚደርሰው የሰው ሞት፣ የአካል ጉዳትና የንብረት ኪሳራ ማህበራዊ ችግርን እያስከተለ ይገኛል። የተሽከርካሪ አደጋ ተጎጂዎች አስቸኳይ የሕክምና አገልግሎት የሚያገኙበትን ስርዓት ማመቻቸትና የተሽከርካሪ ባለንብረቶች የተሽከርካሪ አደጋ የሶስተኛ ወገን መድን ሽፋን እንዲኖራቸው ማድረግ አስፈላጊ ነው። በተሽከርካሪ አደጋ ተጎጂዎች አንድም ጉዳት አድራሹ ባለመታወቁም፣ በሌላ በኩል ደግሞ ጉዳቱ አድራሹ ቢታወቅም ጉዳቱን ያደረሰው ተሽከርካሪ የመድን ሽፋን የሌለው በመሆኑም ተጎጂዎች ለስቃይና እንግልት የሚዳርጋቸው ጉዳይ ስለመሆኑ አያጠራጥርም። እንዲህ ያለ ችግርን ለማቃለል የተሽከርካሪ አደጋ የሶስተኛ ወገን መድን ሽፋን አስገዳጅ በሆነ መልኩ በሕግ እውቅና ተችሎት የተሽከርካሪ አደጋ የሶስተኛ ወገን መድን አዋጅ ቁጥር 799/2005 በአሁኑ ሰዓት በስራ ላይ ይገኛል። የሶስተኛ ወገን የመድን ሽፋን ምስክር ወረቀት ያልያዙ ሽፋኑ እንደሌላቸው ተቆጥሮ ተሽከርካሪዎቹ ላይ ከፍተኛ ቁጥጥር የተደረገ ሲሆን በዚህም ባለፉት 6 ወራት ውስጥ 980 የሚሆኑ ተሽከርካሪዎች መድን እንዲለጥፉ መደረጉን በከፋ ዞን የትራፊክ አደጋ መከላከልና ቁጥጥር ዲቪዥን ኃላፊ ኢንስፔክተር መላኩ መሸ ገልጸዋል። ሌላው ከአደጋ መከላከል ጋር ተያይዞ በተለይ ሶስተኛ ወገን የሌላቸው ተሽከርካሪዎች በመንገድ ላይ እንዳያሽከረክሩ
ደንቡ ያግዳል። በዚህ መነሻነት የመንግስት የግል ተሽከርካሪዎች የተወሰኑ ተሽከርካሪዎች ሞተሮች ወደ ሶስተኛ ወገን ያለጠፉ መድን ተለጣፊ ያላገኙ ይሄ እነዚህ ተሽከርካሪዎች በዚህ 6 ወር ውስጥ ቁጥጥር የተደረገበት ሁኔታ አለ። ቁጥጥር ተደርጎ ወደ 980 የሚሆኑ ተሽከርካሪዎች መድን እንዲለጥፉ በተለይ ከባጃጅ ጋር ከሞተር ጋር ተያይዞ እንዲለጥፉ ተደርጓል። አሁንም ብዙ ስራ ያስፈልጋል። የሶስተኛ ወገን መድን የመግባት ግዴታ የተሽከርካሪ ባለቤት ሆኖም ተሽከርካሪው የመድን ተለጣፊ ምልክት ከሌለው ወይም በወቅቱ የታደሰ ካልሆነ መድን ለተሽከርካሪ አዋጁ እንደተጣሰ ተቆጥሮም በሕግ የሚያስጠይቅ መሆኑን ተናግረዋል። እኛ ምናልባት አሁን የምናስተላልፈው መልእክት የትኛውም ተሽከርካሪ ከባለ 2 እግር ጀምሮ ትልቅም ሆነ ትንሽ በመንገድ ላይ እንዲሽከረከር አይፈቀድም። እንዲንቀሳቀስ ስለማይፈቀድ ይሄ በሁሉም ቦታዎች ላይ ከዞናችን ዋና ርዕሰ ከተማ ጀምሮ እስከ ወረዳ ቀበሌ ድረስ የሚቀጥል ስራ ነው የሚሆነው። ኢንስፔክተር መላኩ አያይዘው ይህንን የሶስተኛ ወገን መድን ቁጥጥር በየደረጃው በተጠናከረ መልኩ ስለሚካሄድ የመንግስትም ሆነ የግል ባለንብረቶች እንዲለጥፉም አሳስበዋል። ስለዚህ ሁሉም ወደዚህ ተግባር የሚሳተፍበት ሁኔታ መኖር አለበት። አለበለዚያ አደጋውን መከላከል አንችልም። አሁንም አደጋውን ለመከላከል የሁላችን ቅንጅት ይፈልጋል። የሚዲያው ቅንጅት ይፈልጋል። የሚመለከተው አካል ቅንጅት ይፈልጋል። የትኛውም አካል የኔ ነው ብሎ በዚህ ጉዳይ ሊሳተፍ ይገባል። ምክንያቱም ትራፊክ አደጋ ሃይማኖት አይለይም፣ ዘር አይለይም፣ ጎሳ አይለይም። የመሶብ አንድ ማዕከል አገልግሎት በሺዎች የሚቆጠሩ ዜጎችን እርካታ እየጨመረ መምጣቱ ተገለጸም። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የተቋቋመው የመሶብ አንድ ማዕከል አገልግሎት የመልካም አስተዳደር ችግርን እየፈታ መሆኑን ተገልጋዮች ተናግረዋል። ዘገባው የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ብሩክታይት ብርሃኑ ታቀርበዋለች። ቀደም ሲል የመንግስት አገልግሎትን ለማግኘት ቢሮ ከቢሮ መመላለስና ረጅም ጊዜ መቆየት የተለመደ ነበር። አሁን ግን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ሚዛን አማን ከተማ የተገነባው መሶብ የአንድ ማዕከል አገልግሎት ይህንን ታሪክ እየቀየረው ነው። ፈጣን፣ ቀልጣፋና ያለምንም እንግልት አገልግሎት እያገኘ ነው ሲሉ ተገልጋዮች በደስታ ይናገራሉ። በቅርብ ጊዜ ውስጥ ተመርቆ ስራ የጀመረው ይህ ዘመናዊ ማዕከል 35 የተለያዩ የመንግስት አገልግሎቶችን በአንድ ጣሪያ ስር በማጠቃለል የህዝቡን ድካም አቅልሏል። ከተገልጋዮች መካከል አንዱ የሆነው አቶ ሰለሞን ዶቼ በጣም ፈጣንና ምንም መጉላላት የሌለበት አገልግሎት ነው ያገኘው ሲሉ በደቂቃዎች ውስጥ ጉዳይን ጨርሼ ወጥቻለሁ፣ እጅግ ደስተኛ ነኝ በማለት ተናግረዋል። ሌላኛው ተገልጋይ አቶ አህመድ መሐመድም አገልግሎቱ በጣም የተሻለ ነው፣ ይህ አሰራር ተጠናክሮ መቀጠል አለበት ሲሉ መልእክት አስተላልፈዋል። በተለይም ወጣቶች እንደገለጹት በማዕከል ውስጥ ሁሉም አገልግሎት የሚሰጠው በተራና በትኬት ቁጥር አላስፈላጊ አሰራርን በማስቀረት ለእኩልነትና ለግልጸኝነት በር ከፍቷል ሲሉ ጠቅሰዋል። የማዕከሉ ዋና ስራ አስፈጻሚ አቶ አስራት አዳሮ እንደሚሉት መሶብ በሀገር አቀፍ ደረጃ የተጀመረ የሲቪል ሰርቪስ ማሻሻያ አካል ነው። በአገልግሎት አሰጣጥ ላይ የነበሩትን እንግልት፣ ተደጋጋሚ ምልልስና የብልሹ አሰራር ችግሮችን ለመቅረፍ የተዘረጋ ስርዓት ነው ብለዋል። ማዕከሉ ከተበታተነ አሰራር ወጥቶ አገልግሎቶችን በአንድ ቦታ ከማሰባሰቡን በላይ በቴክኖሎጂ የታገዘ የኦንላይን አገልግሎት በመስጠት ወደ ዲጂታል ስርዓት ሙሉ በሙሉ መሸጋገሩን አቶ አስራት አስረድተዋል። እስካሁን ባለው አጭር ጊዜ ውስጥም ከ6454 በላይ ዜጎች ተጠቃሚ መሆናቸውን ገልጸው ህዝቡ ይህንን እድል ተጠቅሞ ያለምንም ስጋት አገልግሎት እንዲያገኝ ጥሪያችንን እናቀርባለን ብለዋል። ከክልሉ ወደ ማዕከላዊና ዓለም አቀፍ ገበያዎች የሚቀርቡ ምርቶች ግብይትና ዝውውር ላይ ይስተዋሉ የነበሩ ችግሮችን መቆጣጠር መቻሉን ርዕሰ መስተዳድር ዶክተር ኢንጂነር ነጋሹ ዋጌሾ ተናገሩ። የክልሉ ንግድና ኢንቨስትመንት ቢሮ ከግብርና ቢሮ የምግብ ስርዓት ማጠናከሪያ ፕሮግራም ጋር በመተባበር ያዘጋጀው የህገ ወጥ ንግድና ኮንትሮባንድ ቁጥጥር ግብረ ኃይል ውይይት ተካሂዷል። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ጣቢያ ነው፣ እንደሚከተለው ይቀርባል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሹ ዋጌሾ ባደረጉት የመክፈቻ ንግግር በክልሉ የህገወጥ ንግድና ኮንትሮባንድ ቁጥጥር ግብረ ኃይል ከተቋቋመ ወዲህ በዘርፉ የነበሩ ችግሮች ቀንሰዋል ብለዋል። በክልሉ ተመርተው ወደ ማዕከላዊና ዓለም አቀፍ ገበያዎች የሚቀርቡ ምርቶች ግብይትና ዝውውር ላይ ይስተዋሉ የነበሩ ችግሮችን መቆጣጠር መቻሉንም ገልጸዋል። እንደ ርዕሰ መስተዳድሩ ገለጻ በህገወጥ ስራዎች ላይ የተሰማሩ አካላትን ተጠያቂ በማድረግና እርምጃ በመውሰድ በነዳጅ፣ በወርቅና በፍጆታ እቃዎች ላይ ይስተዋሉ የነበሩ ችግሮችን መቀነስ ተችሏል ብለዋል። በተለይም በወርቅ ማዕድን ስራ ላይ የነበሩ ችግሮች በመቀረፋቸው የሚገኘው የምርት መጠን በእጥፍ ማደጉን ተናግረዋል። በቡና ምርት ግብይት ላይም ቁጥጥር በማድረግ በትኩረት እየተሰራ መሆኑን ተናግረው
ግብረ ኃይሉ በዞንና በክልል ደረጃ የሚሰራቸውን ውጤታማ ስራዎች በታችኞቹ መዋቅሮች ማስቀጠል እንደሚገባ አሳስበዋል። የክልሉ ንግድና ኢንቨስትመንት ቢሮ ኃላፊ አቶ ታሪኩ አካሉ በበኩላቸው ኢትዮጵያ ፈጣን የኢኮኖሚ እድገት እያስመዘገበች መሆኗን ጠቅሰው የንግድና ኢንቨስትመንትም ለዚህ ከፍተኛ አስተዋጽኦ እያበረከተ ነው ብለዋል። በክልሉ ያለውን አቅምና የተፈጥሮ ጸጋ በመጠቀም ዘርፉን ለማሳደግ የ10 ዓመታት ፍኖተ ካርታ ተዘጋጅቶ የተሰራበት እንደሆነም ገልጸዋል። በዘርፉ ስራዎች ላይ ማነቆ የሆኑ ችግሮችን ለመቅረፍና ስራዎችን በተሻለ ሁኔታ ለማከናወን እንዲቻል መድረኩ አስተዋጽኦ እንደሚኖረውም ገልጸዋል። በመድረኩ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስቱ ዋና ተጠሪ አቶ ፍቅረ አማንን ጨምሮ ሌሎች ከፍተኛ የስራ ኃላፊዎች ተገኝተዋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤተልሔም መምህሩ አብሬያችሁ ቆይታ አደረግኩ። ከፋ ቴሌቪዥን መሰናዶዎች የሚቀጥሉ ይሆናል። ሰላም ቆዩልን።